welcome guys, how are you? You're right, is everything okay? እንኳን ደህና መጣችሁ. This is the Emmanuel from Miami Village. So as I always say, if you're still struggling with your English, እንግሊዘኛችሁ ጋርም struggle ያረጋችሁ ከሆነ አጋችሁ አለውላችሁ. I'm here for you. What you gotta do is practicing. ማድረግ ያለባችሁ practice ብቻ ነው. Okay? So ዛሬ ስላንግ ቃላቶችን አሳያችኋለሁ. Okay? So ስላንግ. So እኔ ጋር በደንብ ለመከታተል ሞክሩ. Okay? So ቃላቶቹን እዚህ ጋር ጽፍላችኋለሁ እያያችሁ በደንብ እኔ ጋር ለመከታተል ሞክሩ. So slang words መጀመሪያ formal, informal እና slang የሚባሉ የእንግሊዘኛ አይነቶች አሉ. formal ካላችሁ መደበኛ እንደማለት ነው። መደበኛ informal ከሆነ ደግሞ ኢ መደበኛ ወይም ደግሞ መደበኛ ያልሆነ እንደማለት ነው። slang ካላችሁ ደግሞ ከመደበኛም ከኢ መደበኛም ለየት ያለ ስላንግ ይባላል። ለምሳሌ አሁን በሰላምታ ራሱ ፎርማል ኢንፎርማል እና ስላንግ ብላችሁ መለየት ትችላላችሁ። ፎርማል የሆነ ሰላምታ good morning ካላችሁ ፎርማል ነው። good afternoon, good evening እያላችሁ ፎርማል የሆነ ሰላምታ መስጠት ትችላላችሁ። ይሄንን ኢንፎርማል ማድረግ ከፈለጋችሁ hi, hey there እያላችሁ ኢንፎርማል የሆነ ሰላምታ መናገር ትችላላችሁ። ይሄንን ግን ስላንግ ማድረግ ከፈለጋችሁ ምን ትላላችሁ? What's up? እስኪ በሉኝ። What's up? How you doing? How are you? What's up with you? What's happening? እያላችሁ መናገር ትችላላችሁ ማለት ነው። እነዚህ ምን ይባላሉ? ስላንግ ሰላምታ ናቸው ማለት ነው። ኦኬ ፎርማል ኢንፎርማል እና ስላንግ ብላችሁ መክፈል ትችላላችሁ ማለት ነው። ኦኬ ፎርማል የሚባሉት መደበኛ ናቸው። ኢንፎርማል የሚባሉት ደግሞ ኢ መደበኛ ያልሆኑ እንደማለት ነው። ስላንግ ከሆኑ ደግሞ ምንድናቸው ማለት ነው? ከመደበኛም ከኢ መደበኛም ወጣ ያሉ ኦኬ ብዙ ቦታ ላይ የማታገኟቸው እንደማለት ነው። ስላንግ ቃላቶች ይባላሉ። ስላንግ ወርድ የመጀመሪያው ስላንግ ቃል ምን ይላል? ቤሲክ። እስኪ በሉኝ። ቤሲክ ማለት ቦሪንግ እንደማለት ነው። ቦሪንግ ማለት የሚደብር እንደማለት ነው። ቤሲክ ካላችሁ የሚደብር። ለምሳሌ she is basic ካልኩኝ she is basic ማለት she is boring እንደማለት ነው። ደባሪ ነች። she is basic ኦኬ is basic ካላችሁ ደባሪ ነው እያላችሁ ነው ማለት ነው። basic ካላችሁ boring ኦኬ what's basic for you? ለእናንተ ደባሪ ምንድነው? ኦኬ what's basic ደባሪ ምንድነው? የሆነ ነገር አስገብታችሁ is basic ካላችሁ ደባሪ ነው እያላችሁ ነው ማለት ነው። ቤሲክ ማለት ቦሪንግ እንደማለት ነው። ሁለተኛው ቤት እስኪ በሉ። ቤት የሚለው ቃል ዋና ትርጉሙ ምንድነው? መወራረድ እንደማለት ነው። ኦኬ አይ ቤት ካላችሁ እወራረዳለሁ እያላችሁ ነው። ኦኬ ሌስ ቤት እንወራረድ እንደማለት ነው። ቤት መወራረድ እንደማለት ነው። ግን ቤት የሚለው ቃል ስላንግ ሲሆን ምን መሆን ይችላል? አክሴፕት ስታረጉ የሆነ ነገር ወይም ደግሞ አግሪ ስታረጉ ቤት እያረጋችሁ ነው። ለምሳሌ አሁን ይህንን ቪዲዮ ላይክ ካደረጋችሁና ሰብስክራይብ ካደረጋችሁ ከዚህ በኋላ ተከታታይ ለጀማሪዎች የሚሆን ኢንተርሚዲየትም አድቫንስድንም የሚወክል ጥሩ ቪዲዮዎች እሰራላችኋለሁ። ትስማማላችሁ? አይ አግሪ ካላችሁ እስማማለው እያላችሁ ነው። ግን አይ አግሪ የሚለውን ቃል ስታችሁ ማለት ይችላላችሁ። ቤት እስኪ በሉኝ። ቤት ካላችሁ እስማማለው እያላችሁ ነው። ኦኬ ሰብስክራይብ እና ላይክ ካደረጋችሁ ከዚህ በኋላ አሪፍ ቪዲዮዎችን እሰራላችኋለሁ። በተለይ ደግሞ ሼር የምታደርጉ ከሆነ ደግሞ በጣም አሪፍ ቪዲዮዎችን እሰራላችኋለሁ። ኦኬ ትስማማላችሁ? ቤት እስኪ በሉኝ። ቤት ትላላችሁ ማለት ነው። ኦኬ ቤት ካላችሁ ኦኬ ወይም ደግሞ አይ አግሪ እያላችሁ ነው። እስማማለው እንደማለት ነው። እስማማለው፣ አልስማማም። ኦኬ ቤት። ሶስተኛው እስኪ በሉኝ። ቡ ማለት ገርልፍሬንድ እንደማለት ነው። ገርልፍሬንድ ለምሳሌ አይ ሃቭ አ ቡ ካልኩኝ አይ ሃቭ አ ገርልፍሬንድ እያልኩ ነው ማለት ነው። ቡ ካላችሁ ሴት ፍቅረኛ ምን ትባላለች? ቡ ትባላለች ማለት ነው። ኦኬ ቡ ካላችሁ ገርልፍሬንድ እንደማለት ነው። አራተኛው ሁክድ ማለት
አዲክትድ እንደማለት ነው። አዲክትድ ማለት ሱሰኛ። አዲክትድ የሚለው ቃል በጣም ከባድ የሆነ ቃል ነው። ለምሳሌ አዲክት ካላችሁ አዲክት ማለት በጣም ሱሰኛ የሆነ ሰው አዲክት ካላችሁ በጣም ሱሰኛ የሆነ ሰው ምን ይባላል? አዲክት ይባላል። ለምሳሌ ሂዝ አን አዲክት ካላችሁ ሱሰኛ ነው እያላችሁ ነው። ወይም ደግሞ he takes harmful drugs እንደማለት ነው። ኦኬ ከባድ መድኃኒቶችን እጾችን ይወስዳል እንደማለት ነው። so he takes harmful drugs ካላችሁ ምንድነው? ከባድ የሆኑ ድረጎችን ይወስዳል እንደማለት ነው። so addict ማለት ሱሰኛ የሆነ ሰው addicted ማለት ትችላላችሁ። ስለዚህ hooked ምንድነው ማለት ነው? addicted የሆነ ሰው he's hooked ካላችሁ addicted ነው ሱሰኛ ነው እያላችሁ ነው ማለት ነው። so hooked ብላችሁ መናገር ትችላላችሁ። አምስተኛው ሌት እስኪ በሉ ሌት ማለት crazy እንደማለት ነው። እብድ ወይም ደግሞ ያበደ። crazy የሚለው ቃል ለጥሩም ለመጥፎም መጠቀም ትችላላችሁ። ለምሳሌ she's crazy ካልኩኝ እብድ ነች መሆን ይችላል። ወይም ደግሞ she's crazy ያበደች ነች። ለምሳሌ ምግብ አቀረብኩላችሁና የሚጥም ምግብ ኦኬ ሰው ከበላችሁ በኋላ ምግቡ እንዴት ነበር ካልኳችሁ ያበደ ነው ማለት ከፈለጋችሁ it was crazy ትሉኛላችሁ። it was crazy እስኪ በሉ it was crazy ካላችሁ ያበደ ነበር። so crazy የሚለው ቃል ያበደ መሆን ይችላል። ወይም ደግሞ crazy ነቀል ያደረገው ሰው ወይም ደግሞ ምን ያለ ያበደ ሰው crazy ብላችሁ መናገር ትችላላችሁ። he's crazy ኦኬ he's crazy ካላችሁ እብድ ነው እያላችሁ ነው ማለት ነው። so ሊት የሚለውም ቃል ለጥሩም ለመጥፎም መጠቀም ትችላላችሁ። ኦኬ ለምሳሌ ዛሬ ቀኑ ያበደ ነበር the day was lit ካላችሁ ያበደ ነበር። ኦኬ ሊት ብላችሁ መናገር ትችላላችሁ። ወይም ደግሞ ነቀል ያደረገው ሰው ያበደ ሰው ምን ይባላል? ሊት ኦኬ so ተዋት አትስማት she's lit ካላችሁ እብድ ነች እያላችሁ ነው ማለት ነው። ኦኬ so ሊት የሚለው ቃል crazy መሆን ይችላል ማለት ነው። ስድስተኛው kill እስኪ በሉኝ kill የሚለው ቃል literally ምንድነው? ቃል በቃል መግደል እንደማለት ነው። ኦኬ so kill ካላችሁ ግን ስላንግ ሲሆን ምን መሆን ይችላል? amaze መሆን ይችላል ወይም ደግሞ ማስገረም። ኦኬ ለምሳሌ የሆነ ነገር ፐርፎርም አድርጋችሁ ምን ከተባላችሁ you killed it ከተባላችሁ ገደላችሁት እንደማለት ነው። አሪፍ አድርጋችሁ ነው ያቀረባችሁት፣ ምርጥ አድርጋችሁ ነው ያቀረባችሁት። you killed it ልትባሉ ትችላላችሁ ማለት ነው። so kill ማለት ተአሜዝ ማስገረም። ኦኬ ጥሩ አድርጋችሁ ስታቀርቡ የሆነ ነገር ኪል እያደረጋችሁ ነው ማለት ነው። ኦኬ so I killed it ካልኩኝ ገድየዋለሁ እንደማለት ነው። ኦኬ so kill ማለት አሜዝ ወይም ደግሞ የሆነ ነገር ጥሩ አድርጎ ማቅረብ ኪል ይባላል ማለት ነው። የመጨረሻው ቡዝ እስኪ በሉ ቡዝ ማለት to drink alcohol እንደማለት ነው። to drink alcohol ማለት አልኮል መጠጣት ቡዝ ይባላል። ኦኬ ወይም ደግሞ አልኮል ራሱ ቡዝ መባል ይችላል። ኦኬ so I drink ቡዝ ማለት ትችላላችሁ። ወይም ደግሞ I ቡዝ ካላችሁ አልኮል እጠጣለሁ እያላችሁ ነው ማለት ነው። so ምን ይባላል መሰላችሁ? እንደውም ቡዝ አሬስት ካላችሁ በምን የሚታወቅ ሰው? በመጠጥ የሚታወቅ ሰው ቡዝ አሬስት ይባላል። ኦኬ so he's a ቡዝ አሬስት ካላችሁ በመጠጥ የሚታወቅ ሰው ነው፣ ሰካራም ነው እንደማለት ነው። ኦኬ so ቡዝ ካላችሁ to drink alcohol መሆን ይችላል። ወይም ደግሞ አልኮል ራሱ ምን መሆን ይችላል ማለት ነው? ቡዝ መሆን ይችላል። ወይም ደግሞ ቡዝ አሬስት ካላችሁ አልኮል የሚጠጣ ሰው፣ በአልኮል መጠጥ የሚታወቅ ሰው ቡዝ አሬስት ወይም ደግሞ ሰካራም ጠጪ ቡዝ አሬስት ብላችሁ መናገር ትችላላችሁ ማለት ነው። ሶ ዛሬ ያመጣውላችሁ እነዚህን ይመስላሉ ማለት ነው። ኦኬ ሶ ገብቷችኋል? ከገባችሁ በጣም ጥሩ፣ ካልገባችሁ ደግሞ ተመልሳችሁ ይሄንን ቪዲዮ ተመልከቱት፣ ያኔ ይገባችኋል ማለት ነው። ኦኬ ሶ ቪዲዮ ከተመቻችሁ ላይክ አድርጉ። ሌላ ጊዜ ደግሞ ቪዲዮ እንዳይመልጣችሁ ሰብስክራይብ አድርጉ፣ ለሌሎች ደግሞ ሼር አድርጉላቸው። ኦኬ ሶ till we meet again, see ya.